ሰላም ጤና ይስጥልኝ የተወደዳችሁ የቮይስ ኦፍ ራያ ቤተሰቦች እንደምን ውላችኋል? ይህ የቮይስ ኦፍ ራያ የዜና ሰዓታችን ነው። በቅድሚያም አርዕስተ ዜና። የምርጫ ቦርድ ከህወሓት ጋር ምንም አይነት ውይይት አላደረኩም ስለማለቱንና በአላማጣ ከተማ ከፍተኛ የውሃ ችግር ስለመከሰቱን ሌሎችንም ይዘናል። ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። በአላማጣ ከተማ ከፍተኛ የውሃ ችግር መከሰቱ ተሰማ። ዓመት እስከ ዓመት አቋርጠው የማያውቁ ነባር የከተማው የውሃ መስመሮች በዚህ ሰዓት ሙሉ በሙሉ በሚባል ደረጃ የውሃ ችግር መከሰቱ ከስፍራው የደረሰን መረጃ ያመለክታል። የውሃ እጥረት የተከሰተበት ምክንያትም በቀን 24 3ኛው ወር 2018 ዓ.ም 3 ሰዓት ተኩል አካባቢ ከመብራት ኃይል ወደ ስድስቱ ጥልቅ ጉድጓድ የሚሄደው 12 የመብራት ፖል ታጣቂዎች በመዘረፉ ምክንያት የአላማጣ መብራት ኃይል አገልግሎት ገመዱ የለኝም አልገዛም በማለቱ ከተማው በከፍተኛ የውሃ ችግር ውስጥ እንዲወድቅ አድርጎታል መባሉ ተሰምቷል። ማህበረሰቡ በአቅራቢያው እንዲገለገል የተከፈቱ ቢሮዎች ሁሉም ተዘግተው እቃቸው እየተጓጓዘ እንደሚገኝ ተመልክተዋል። የአላማጣ ቅርንጫፍ መብራት ኃይል የውሃ ችግር እንዲፈጠር አብሮ እየሰራ ይገኛል መባሉም ተሰምቷል። መንግስት አስቸኳይ መፍትሄ ባለመስጠቱና ኮማንድ ፖስቱ በተገቢው ስራውን ባለመስራቱ የራያ ህዝብ ከፍተኛ ችግር ውስጥ እያለፈ እንደሚገኝም የሚታወቅ ነገር ነው። የራያ ዘቦ ጣቢያ ገነቴ ጋንዴ ቶላ ነዋሪዎች መሬታችን ለልጆቻችን እንጂ ለወራሪዎች አንሰጥም በማለት ተቃውሟቸውን ያሰሙበትን ዘገባ ወደ እናንተ ማድረሳችን ይታወቃል። የወረዳው የራያ አዘቦት አስተዳዳሪ አቶ ተስፋዬ ተፈሪ ደኑ እንዲወረርና እንዲጨፈጨፍ በግልጽ ደብዳቤ መጻፋቸው ታውቋል። የአካባቢው ህዝብ ከ20 ዓመታት በላይ ደኑን በማልማትና በመንከባከብ የመሬት ይዞታ ለበርካታ ዓመታት በእጃቸው የያዙ ቢሆንም ለአካባቢው ተወላጆች መሆን እየቻለ አልፎ ለወራሪዎች ለመስጠት መወሰኑን ለቮይስ ኦፍ ራያ ከስፍራው የተላከልን መረጃ ያመለክታል። ህወሓት ለጦርነት ዝግጅት ከባንክ ብድር እያወጣ እንደሆነ ምንጮች ገለጹ። ህወሓት ለጦርነት ዝግጅት የሚሆን ብር ከባንኮች እያስወጣ እንደሚገኝ ምንጮቻችን ገልጸዋል። እንደ ምንጮቻችን መረጃ ከሆነ ህወሓት ለጦርነት ዝግጅት የሚሆን ብር በርካታ ሚሊዮኖች የሚቆጠር ከባንክ ብር እያወጣ እንደሚገኝ ተሰምቷል። በዚህ መሰረትም በመቀሌ ከተማ ከኢትዮጵያ ንግድ ባንክ ብቻ 162 ሚሊዮን ብር መውሰዳቸውን ምንጮቻችን ያረጋገጡት ሲሆን ባንኩ ምንም እንኳ ከ800 ሚሊዮን ብር በላይ ቢጠየቅም ያገኘው 162 ሚሊዮን ብር እንደሆነ ተሰምቷል። በተለያዩ አካባቢዎች ይህንን ተግባር በተመሳሳይ መልኩ እየተደረገ እንደሚገኝ የምንጮቻችን መረጃ ያመለክታል። የምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ የህወሓት ህጋዊ ሰውነት ለመመለስ ከህወሓት ጋር የተጀመረ ምንም አይነት ውይይት እንደሌለ የሰባተኛው ሀገራዊ ምርጫ ጊዜ ሰሌዳ ዛሬ ይፋ ባደረጉበት ጋዜጣዊ መግለጫ ላይ አስታወቁ። ወይዘሮ ሜላት ወርቅ የህወሓት ህጋዊ ፈቃድ መሰረዝ በፖለቲከኛው መንገድ ከታየ በፖለቲከኞች መካከል የሚፈታ እንጂ ቦርዱን የሚመለከት አይደለም ሲሉ ተሰምተዋል። የህወሓት ማዕከላዊ ኮሚቴ የህወሓት የማይሳተፍበት ምርጫ ትግራይ ውስጥ ሊካሄድ አይችልም በማለት በቅርቡ በተደጋጋሚ አቋሙን መግለጹ አይዘነጋም። ወይዘሮ ሜላት ወርቅ የትግራይና አማራ ክልሎች የይገባኛል ጥያቄ ባለባቸው የወልቃይትና ሁመራ ስላለው የምርጫ ጣቢያዎች አወቃቀር ለቀረበላቸው ጥያቄ የምርጫ ጣቢያዎች ልየታ በሂደት ላይ መሆኑንና ጥር 20 ቀን በአገር አቀፍ ደረጃ የምርጫ ጣቢያዎች ይፋ ሲደረግ እንደሚገለጽ ተናግረዋል። ሌላው በተመለከተ ህወሓትን አስመልክቶ የቀረበ ጥያቄ ነው። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን የመሰረዙ የሚታወቅ ነው። ስለዚህ ከዚህ ውጪኛ ምንም ግንኙነት የለንም። የፕሪቶሪያ ስምምነትን በተመለከተ ለሚነሳው የፖለቲካ ጉዳይ ከሆነ በፖለቲከኞች የሚፈታ ነው። ይሄንን ምርጫ ቦርድ የሚመለከተው ጉዳይ አይደለም። ከዚህም የተነሳ እየተደረገ ያለው ውይይት የለም። በእኛ በኩል ምርጫ ቦርድን በተመለከተ በየትኛው አቅጣጫ እየተደረገ ያለው ውይይት የለም። የትግራይ ዓለም አቀፍ ምሁራንና ባለሙያዎች ማህበር JSTS በመቀሌ ማህተሙን የባንክ አካውንቱን በኃይል መነጠቁን አስታወቀ።
ጄኤስቲኤስ ባለፈው ሳምንት ባወጣው መግለጫ በስማችን የውሸትና ህገወጥ መግለጫ ወጥቷል ማለቱን መዘገባችን ይታወሳል። ማህበሩ በዚያ መግለጫ የዳይሬክተሮች ቦርድ አባላት ነን የሚሉ ነገር ግን ስምና አድራሻቸውን ያልጠቀሱ ግለሰቦች በማህበሩ ስም ህገወጥ መግለጫ ማውጣታቸውን ገልጾ እነዚህ ግለሰቦች ያወጡት መግለጫም የውሸት አሳሳችና ከእውቅናችን ውጪ ነው በማለት ማስታወቁን መግለጻችን አይዘነጋም። እንዲህ የተሳሳተውን መግለጫ ያሰራጩ ሰዎች ማንነትና ዓላማ በተመለከተ በውስጥ የሚደረግ ምርመራ በቅርቡ ይፋ እንደሚሆንና እንደሚታወቅ አስረድቶ ነበር። ጄኤስቲኤስ በዛሬ መግለጫው ህዳር 22 ቀን ማንነታቸው ባልታወቁ የቦርድ አባላት ነን የሚሉ ግለሰቦች ሐሰተኛና አሳሳች መግለጫ መውጣቱ እንዳለ ሆኖ ህዳር 24 ቀን 2018 ደግሞ በመቀሌ በሚገኘው ቅርንጫፋችን አሳፋሪና አጸያፊ ድርጊት ተፈጽሟል ብሏል። እንደ መግለጫው ህዳር 24 መቀሌ በሚገኘው ቅርንጫፉ የማህበሩ ማህተምና የባንክ አካውንት በኃይል ተነጥቋል። ይህንን ድርጊት የፈጸሙት ደግሞ የህወሓት ማዕከላዊ ኮሚቴ አባል፣ የትግራይ ጊዜያዊ አስተዳደር ካቢኔ አባል፣ ጊዜያዊ አስተዳደር ትምህርት ቢሮ ኃላፊና የአዲግራት ዩኒቨርሲቲ ቦርድ አባል የሆኑት ዶክተር ኪሮስ ጉዑሽ መሆናቸውን አስረድተዋል። ከእኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ሰላም።